ሰላም እንዴት ናችሁ? ዛሬ በጀርመን ሀገር የምኖርበትን ቆንጆ የሆነ ቤት እና ቤቱና ሰፈሩን አሳያችኋለሁ። ያው ከሰፈራችን ልጀምርና ያው ሰፈሩ ይሄን ይመስላል። ሄርድቬግ ይባላል። ፖፒንገን የሚባል ከተማ ነው የምኖረው። አዲስ አበባ ሆናችሁ እንደ ሰሚት ምናምን እንደማለት ነው። ይሄ ወደ እኛ ቤት መግቢያ መገንጠያው ነው። በጣም በጣም ነው የሚያምረው። አሁን ትንሽ ሳመር ሆኖ ፀሐዩን አንሳሮቹን አድርቆ ነው እንጂ የመጣው ሰዓት ስፕሪንግ ነበርና በቃ የጆባዎች መጽሔት ላይ መጽሐፎች ላይ ምናምን ያሉትን ቤቶች ነው የሚመስለው። በቃ ምንም ሁሉም ነገር ኦርጋናይዝድ ነው። በጣም ነው የሚያምረው። ሰዎቹ ደግሞ በቃ ሀብታም ናቸው። እንዳለ የሚነዳው መኪና ሀገሩ የመኪና ሀገር ስለሆነ ይሁን እንጂ አላውቅም፣ ብቻ መርሴዲስ፣ ኦዲ፣ ፖርሼ ምናምን ነው የሚነዳውና ቶዮታ ግን አይቼ ደስ ብሎኛል። ሀገር ያለው መስሎኛል። እና የኛ በዚህ በግራ በኩል የሚታዩ ነጭ አፓርታማዎች ናቸው። ይሄ ወደ ግራውንዱ መግቢያ ነው። በኋላ አሳያችኋለሁ። አሁን ላይ ኖርማል መኪና እዚህ ውጭ ላይ ካቆምን ወይም በእግር ከመጣን እንዴት ወደ ቤቱ እንደሚቀባ አሳያችኋለሁ። በጣም በቃ የሚያምር መንደር ነው። ባለ ግራውንድ ፍሎር ባለ 2 ፎቅ ነው። አንደኛው ፎቅ ነው፣ ሁለተኛው ፎቅ እኛ የምንኖረው ሁለተኛው ፎቅ ላይ ነው። ከጀርባ ያለው መንገድ ነው። እዚህ ጋር ያው እንግዲህ ቁልፉ የሚገርማችሁ ነገር በአንድ ቁልፍ የጋራጅ በር ትከፍታላችሁ፣ የፓርኪንግ በር ትከፍታላችሁ፣ የመኖሪያ ቤታችሁን በር ትከፍታላችሁ፣ የህንፃውን በር ትከፍታላችሁ። ግን ለሁሉም ሰው እንደዛ ተመሳሳይ ነው። ግን የሁሉም ሰው ቁልፍ ያንዱ ቢከፍትም ግን የእያንዳንዱን አፓርትመንት በራሱ ነው የሚከፍተው። የራሱ አፓርትመንት ቁልፍ ነው የሚከፍተው። ግን ይገርማል። ያው የጀርመኖች ያው በእንደዚህ በሜካኒካል ነገር ምናምን ይታወቃሉ። በኢንጂነሪንግ በጣም ዓለም ላይ ታዋቂ ስለሆኑ እንደዛ ነው። እና ያው በደረጃ የወጣ ነው። ሊፍት አለው። አሁን በቅድም አልፌ በሄድኩበት በግራውንዱ እንዴት እንደሚገባ ወይም በፓርኪንጉ እንዴት እንደሚገባ አሳያቸዋለሁ። እና ፓርኪንጉ በቃ በጣም ትልቅ ነው። በጣም ነው የሚያምረው። የሆነ እንደዚህ ስታዩት ዝም ብሎ ከውጭ ስታዩት መሬቱ ምናምን ነው እንጂ የሚመስለው ትልቅ ፓርኪንግ ኤሪያ ግራውንድ ላይ ያለ ምናምን አይመስልም። በጣም ረጅም ነው። እና እንዳልኳችሁ ነው መኪኖቹ ምናምን በቃ ኦልድ ክላሲክ መኪኖች አሉ። የሚያማምሩ መኪናዎች፣ ዘመናዊ መኪናዎችም ሆነዋል። እዚህ ጋር ራሱ አንድ ክላሲክ ኦልድ መኪና አለች። በቃ ደና ሰው ነው የሚኖርበት። እና ያው በዚች ጋር ገባ እንላለን። የኛ ቤት ቁጥር በዚህ ጋር ነው የሚገባው። እና ይሄ ያው ከመኪና ግራውንድ ላይ ፓርክ አድርጋችሁ ከመጣችሁ ማለት ነው። እና ይሄ ቤት ዋጋውን መጨረሻ ላይ ልንገራችሁ ወይስ ስንት ተከራይተን እየኖርን ስንት እንደሚከፈል መጨረሻ ላይ እነግራችኋለሁ። ያው ሊፍታችንን ይዘን ወደ ቤት እንሄዳለን። ያው ከግራውንድ ስለሆነ 3 ወደ ላይ መውጣት ደስ አይልም። ትንሽ ፍሌክስ እናደርጋለን ትላለህ። ከዛ ሶስተኛ የኛ የመጨረሻ ላይ ነው ያለው። አጥራጥ ብለን እስኪ ወደዛ እንሄዳለን። እና ቤቱ ያረፈው 80 ካሬ ሜትር ላይ ነው። ባለ 3 መኝታ ነው። አሁን ላይ ያው አክስቴ ቤተሰቦች ጋር ነው የምኖረው። የከዝኔ ክፍል አለ፣ እኔ ክፍል አለ እና የእነሱ ማስተር ቤድሩም አለ። እና ይሁን እንዳልኳችሁ በጣም ነው የሚያምረው። በቃ የጆባ መጽሔት ላይ አላያችሁትም?
ቀልዱን ደገምኩት። ብቻ ደስ ይላል። አሁን ወደ ቤት እንገባለን። እዛ ያው ጫማ መጀመሪያ ውጭ የተራመድክበትን ጫማ ማውለቅ ይኖርብሃል። ጫማችን እናስቀምጣለን። እዚህ ጋ ያው መስታወት አለን። ያው ሽክ ብለን ከወጣን በኋላ ራሳችንን ቼክ የምናደርግበት እና ይሄ ኪችኑ ነው። በጣም ነው የሚያምረው። በቃ ክላሲክ የሆነ ነገር ነው። ስናት ላይክ ትልቅ አፓርትመንት አይደለም፣ መካከለኛ አፓርትመንት ነው። ፍሪጃችን ሙሉ ነው፣ ጌታ ይመስገን ትላል። ጓዳችን ሙሉ ነው የሚባለው ኢትዮጵያ፣ እዚህ ግን ያው ፍሪጅ ሙሉ ነው የሚባለው። እና ያው በቃ ብርሃን በጣም ነው የሚገባው። ያው ሼዶቹን ትንሽ ስላወረድን ነው መስኮቱ ላይ በሩ ላይ ያለውን እንጂ በጣም ብርሃን ያለው ቤት ነው። በጣም ነው ደስ የሚለው። እና ሼዱ መኖሩ ግን ደስ ያለኝ እዚህ ሀገር አይመሽም። እስከ ኢትዮጵያ ምሽቱ 4 ሰዓት ምናምን ድረስ አይመሽም። ጠዋት ደግሞ በቃ በኢትዮጵያ ሌሊቱ 11 ሰዓት ነው የሚነጋው። እና እዚች ጋር ያው ኦፊሳችን አለች። ዋናው የጦር መሳሪያችን የእግዚአብሔር ቃል ይላል። ያው እዚህ ጋር ነው ሁሉንም ነገር የምሰራው። ሰሞኑን ላይ AWS እና N8 እየተማርኩኝ ነው፣ ፈተና ልፈተን እና እነሱን እያነበብኩኝ ነው። ያው በቃ የሆነ ቅልብጭ ያለች ቤት ነች። በጣም ነው የተመቸኝ። እግዚአብሔር ያው ጅማሬን ውብ አድርጎታል። እንግዲህ ፍጻሜንም ያሳምረዋል ብዬ አስባለሁ። እስኪ ወደ ባልኮኒው እንውጣ። በጣም ከቤቱ በጣም ወደው ፓርቲ ያን ነው። ይሄ ደግሞ የጀርመን ቴክኖሎጂ ላሳያችሁ። በር በደንብ መክፈት ሳትፈልጉ ግን ትንሽ ንፋስ እንዲገባ የምትፈልጉ ከሆነ ስፔሻሊ በረዶ ጊዜ ዊንተር ጊዜ ላይ ምናምን፣ ከዛ እንደዚህ መልሳችሁ ደግሞ ከዛ እንደዚህ ስታደርጉት ኖርማል በር ይሆናል ማለት ነው። መጀመሪያ ቀን ተገንጥሎ የሚወድቅ ነበር የመሰለኝ፣ ደንግጬ ነበር። እና ሉክ አት ዘ ቪው በቃ በጣም ነው የሚያምረው። እና በጣም የገረመኝ እዚህ ሀገር በቃ ዛፍ ምናምን ጫካ ምናምን ሰፈሩ በቃ ሙሉ ለሙሉ እንደዛ ነው። የሆነ ቦታውን ለችግኝ ለዛፎች ምናምን የተወት ነው። ከዛ በኋላ መኖሪያ ነው። ኢንዱስትሪም ከሆነ ግማሹ ፓርት በቃ ጫካ ነው ምናምንና ሙሉ። አሁን ቆይ እስኪ በዚህ በጀርባም ላሳያችሁ። በዛ በኩል ማያችሁት ዛፍ ነው፣ በቃ ዛፎች ናቸው። እና በቃ ተፈጥሮ የሰጡት ቫልዩ ደስ ይላል። ያው አንድ ፋክት ጀርመን ከኢትዮጵያ የጀርመንን 3 እጥፍ ታክላለች። እና ያው ግን እኛ ጋር መኖሪያ መንደሮቻችን ምናምን ጫካ አይደለም፣ መንጥረን መኖር እንጀምራለን እንጂ ጫካ ሰው ያልደረሰበት ቦታ ላይ ምናምን ነው ያለው። እና በቃ በጣም ነው የሚያምረው። ስፔሻሊ ጠዋት ላይ ፀሐይ ሲወጣ እና ደግሞ ማታ ደግሞ ጨረቃ በዛ በኩል ነው የሚወጣው እና በጣም ያምራል። አንዳንዴ በረንዳ ላይ ራት ምናምን እንበላለን፣ ደስ ይላል። ከዛ ያው ቀለል ያለ ቤት ነው፣ በቃ ምንም የተካበደ ነገር የለውም። ቤት ኪራይ የምንከፍለው በወር ወደ 2800 ከተለያዩ መብራት ውሃ ክፍያ ጋር ምናምን ወደ ኦልሞስት 3000 ዩሮ አካባቢ ይከፈላልና ያ ማለት አሁን ላይ ኢትዮጵያ ላይ ባለው ካረንት ኤክስቼንጅ መሰረት 650 ሺህ ብር አካባቢ 660 ሺህ ብር እንደዛ ይመስለኛል። ያው በብላክ ተመታ ነው። እና እዚህ ጋር ሰቅ ብለን ጌማችንን እንጫወታለን፣ ቲቪያችንን እናያለን፣ ኳስ እናያለን። እና በቃ ደስ ይላል። ይሄን ይመስላል። ከዛ ክፍል ላሳያችሁ። ይሄ ያው ይቅርታ እንግዲህ የላጤ ክፍል ስለሆነ ብልሽት ብሎ ነው ያለው። ይሄን ቪዲዮ ደግሞ የቀረጽኩት ከክላስ እንደመጣው ነው፣ ቋንቋ እየተማርኩ ስለሆነ እና እንደውም ማይ ባግ እና ያው በመስኮት ያለውን ቪው አያችሁታ። በቃ ሁሉም ነገሩ ደስ ይላል።
ቦርሳችን እናወርዳለን። ይሄ ኮመን ባዝሩም እና ቤት ነው፣ የጋራ መጠቀሚያ ነው። እዛ ጋ ያው የከዝኔና የአክስቴ ክፍል አለ። እነሱን ያው አላሳያችሁም። ቪዲዮን ስለተከታተላችሁኝ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉልኝ፣ ኮመንት ጻፉ። አመሰግናለሁ።